መቶ አለቃ ዛሬ እንግዲህ ወደ ሀገር በቅታል፣ ብዙ ህይወት ተስተካክሏል። እስቲ አንድ እንግዳ አለኝ። ያን እንግዳህን አብረን እንቀበል። በሬዲዮ ይሰማል። ምንም ማለት እንደምወራ አይደለም ግን ደህና። ውድ ተመልካቾቻችን ዛሬ ሁለት ጀግኖችን እዚህ አግኝተናል። አንድ ሳሎን ውስጥ ማን ምን ሰራ በሚል የሳሎን ወጋችን ላይ የተገኙ እንግዶቼ በአሁን ሰዓት አብሮኛሉ። እስቲ ህይወታቸውን አብረን እንስማ። ጓዴ አስር አለቃ ልበል፣ አስር አለቃ ልበል። ጀግናው ጀግናው አስር አለቃ ባጃጅዳ ኮማንዶ። በጣም ጥሩ። አሁን ከእርሶ ጋር ነኝ። ያኔ በበረሃ በኤርትራ ምድር ስንቱን ችግር ውጣ ውረዱን አብራችሁ ስታልፉ በአንዲት ምሽት በሞት አፋፍ ላይ አብራችሁ በነበራችሁ ሰዓት እንዴት ነው የምታስታውሷት? በምን ላይ የደረሰበት ሁሉን ለማስታወስ እንዳንችል በጦር ሜዳ ሀገራችን የራስ ነው። እኔ ከእሱ ቀድሜ የተቀጠርኩት እሱ ከኔ ኋላ የተቀጠረ በወታደር በወታደሩ ሰላማዊትን ተዋውቀን ከዛም በላይ ደግሞ እንደገና እሱ ሌላ ክፍል ነበረ፣ ሌላ ክፍል ነበር። 167ኛ መርፈኛ ሻለቃ የሚባል ተቋቁሞ በዛ እሱ ከ5ኛ መርፈኛ እኔ 2ኛ የእግረኛ ሻለቃ ተወራተን መተን ያንን መርፍ ስናቋቋም በዛ ሰዓት ነው ተገናኘን። በጣም ደስ ይላል። ክርስትና ሲባል በዛን ዘመን በማይፈቀድ እጅጉን በማይታሰብ ሰዓት እናንተ ከፍቅራችሁ የተነሳ በጣም ከመዋደዳችሁ የተነሳ ልጅ ተሰጣጣችሁ፣ ክርስትና አነሳችሁ። በዘመኑ በነበረ መንግስት ስለ ሃይማኖት ብዙም አይወራም ነበር፣ ደግሞም አይፈቀድም። እና ያን ያህል ያስገዳቸው ምንድን ነው? እስቲ ምስጢሩ እንደው እኔና ለደረሰና የበቃለው ተመካከራችን እና እኔ እሱም መደኘት ፈልጌ ባለቤት እሱም እንድነሽ ፈለገች። የወለድናቸው ከሀገራችን የወጡ ልጆች ሰራዊት ከበዱት እና ዝምድና ፈለጋል። በጣም ደስ ይላል። እና ልጆች ሰጠን። መቶ አለቃ ግርማ እስቲ ወደ አንተ ልመለስ። አሁን እንግዲህ ይቅርታ አንዱ እያልኳችሁ ነው። አስር አለቃ ባጫጅዳ ኮማንዶ በዛን ዘመን ድሉን አግኝቶ የኮማንዶ ትምህርት ከኮማንዶ ትምህርት ደግሞ እንደገና ወደ ከባድ መሳሪያ ምድብ መጥቶ መርታስ ተኳሽ እስከመሆን ድረስ ብዙ ህይወቶችን አልፎ ነው የመጣ እዚያ ድረስ። አንደኛ በቅጥም ይቀድማል። እንግዲህ የቀድሞ ነው። ይሄ ሁሉ ሆኖ አንዳንዴ ሰዎችን የሚገናኙበት የራሱ መስመር አለና ህይወት በራሷ መንገድ ነው የምታስኬደው። እስቲ አስር አለቃ ባጫን እንዴት ነው የምትገልጸው? እንግዲህ ባጫን 1970 ዓመተ ምህረት ነው አጋጣሚ ወታደር እንግዲህ የትም ቦታ ወታደር ነው። የሄደበት ቦታ ህብረተሰብ ማቅረብ ወታደር ነው። ምን ጊዜም ከማንም ጋር አርቦሽ ወይም ሳይቦ ነው የሚኖረው፣ ተቀራርቦ ይኖራል። በአጋጣሚ 1970 ዓመተ ምህረት ሲሄድ እሱ የኛ ክፍል ነው። አራተኛ ክፍለ ጦር ማለት አንድ ሻለቃ ነው። የኛ መድፈኛ ነው።
እዛ አገር ስንሄድ ኤርትራ ስንገባ የኔ ጓደኞች የባለቤቱ ሰፈር ልጆች ድሮ ሜዳ ልጆች ነበሩ። እሷን ያውቋታል። አጋጣሚ ሳይሆን እኔ አጋጣሚ 70 ዓመት ወስዬ አስር አለቃ የውሃ ችግር ብዙ ያጋጠመ አይመስለኝ። አንተ እንኳን እድለኛ ነበርክ። ቀጥል መቶ አለቃ። ባህራሹ ምግብ ይወርድለት ነው ዋሴ ችግር ውስጥ ገባል። አይዋ እነዛ ልጆች ጓደኞቼ አንድ ከኛ ሰፈር የመጣች ልጅ አለች ተብሎ እኔ ከወስዬ ስመለስ ሕክምና ወስጄ ዳድቀይ ስመለስ ክህነት ቀርብ ነበርና ክህነት አባል ነበረች። ያን ቀን ግን አልመጣችም። ምን ሆና ቀረች ታዲያ ምናምን ስል አሟት ነው አሉ። እዛ ካምፕስ ነው የምኖሩት እነሱና ከዛ እሱም ወደ እነሱ ክፍል አንድ ቦታ ሆነን እሱ ግንባር ቀደም አስተኳሽ ሲሆን እኔ ደግሞ ድርጅት ኃላፊ ሆኜ ንብረት ክፍል ነኝ። እሱ ግንባር ሄዶ ስመለስ እኔ ደግሞ ከእሷ ጋር ልጆቹ አስታውቆኛል። ጓደኞች የእሷ ሰፈር ልጆች ከሟትንና ጣበታ ተስፋ ይበቀለ የሚባሉ አሁን በህይወት የሉ። እነሱ አስታወቁኝ። ከዛ በኋላ ቤተሰብ ሆኑ። እኔ ንብረት ክፍል ግምጃ ቤት ሆኜ የእሱ ድርሻ ሱካሪ ዱቄት ተፍሬ ነው ለእሷ የምሰጠው። ከዛ ቤተሰብ ሆን ልጅ ስወለድ ክርስትና ላይ ተሰጠኝ። የሆነ ይሁን እንግዲህ በሰዓቱም ባይፈለግም ጊዮርጊስ ቤተክርስቲያን አለ አጥቀኝ የተነዛ ክርስትና አነሳ። ከዛ አስመራ እንደዛ ሆነ ነው አብረን ነው እና የኔም መሞትንም አንዱ የተረዱት የሰሙት አስመራ ከተማ ያሰፈች የሱ ባለቤት ነው። በጣም ይገርማል። ስለሳቸው ባለቤት ካነሳ የአስር አለቃ ባለቤት በጣም ትልቅ ቦታ እንደነበረች ሰምቻለሁ። ጨረፍታ ግን እሱን ሌላ ጊዜ እንመጣበታለን። ጓድ አስር አለቃ ልበልህ፣ በወቅቱ አጠራር አስር አለቃ በጣም እድለኛ ከመሆኑ የተነሳ ልዩ ልዩ ክፍሎች ሰርተሃልና በመጨረሻም ከትላልቅ አሉ ከሚባሉ መኮንኖች ወይም ጀነራሎች ጋር የመስራት እድል አጋጥሞ ነበር። ከምን የመጣ ነው ያ እድል? ከመርጠኛ በሕክምና ወደ አስመራ ሄድኩኝ በመረጃ። ከዛ ወደ ጦር ሜዳ ላለመመለስ ሰልችቶኝ በጠዋትነት ገባሁ ሆስፒታል። ከዶክተር ጋር ሰርቻለሁ በሰዓትነት። ከዛ ደግሞ ለነገ እንጀራ ብዬ ሹገር ወጥቶ በብዛት ያገለግል ቆየሁኝ እና ከዛም ተመልሼ ደግሞ እዚህ አዲስ አበባ ከመጣሁ በኋላ የትልቅ ከፍተኛ መኮንን ማለት አገሪቱ ከነበሩ ጀነራሎች ጀነራል ሕክምና ኃላፊ የነበረው እንዳረገዳል ይባላሉ። አሜሪካን ሀገር ደግሞ ሞተዋል። እሳቸው ሾፌሩ ይገርማል። ደግሞ እኮ ምንድነው በታማኝነት ነው። በታሽም ነው ሰውዬ። በኮማንዶና በአየር ወለድ ቤት ማዕረግ ውድ ነው ይባላል። በእርግጥም ያ ነገር ነው። በአስር አለቃ ነው እንግዲህ ጡረታ የወጡትና እዚህ የደረሱ። ያም ሆኖ ግን በዛ አልቀረም። ይሄ ታማኝነቱ ከምን ይመጣ ነው? በእርግጥ ወታደር ታማኝ እንደሆነ ያውቃለሁ። ግን የእርስዎ ደግሞ የተለየ በየክፍሉ ሲሄዱ በታማኝነት ከበላይ መኮንኖች ወይ ደግሞ ከትላልቅ ባለስልጣናቶች ጋር የምገናኙበት እድል ታማኝነት ነው ብለናል። ታማኝነቱን ተቀብያለሁ። ይህ ታማኝነቱ ከቤተሰብ ነው የመጣ ወይስ ከራስዎ በግሎት? አስተዳደር ነው። በአባትና እናት ልጅ ነው። ታማኝነቱ ጥሩ አስተዳደር፣ ታዛዥ ነው። ለቤተሰቡ የሚታዘዝ ወታደር ወንድ ልጅ ወታደርም ገብቶ አገርን ያገለግላል። ለአለቃም ታማኝ ይሆናል። በዛ የተነሳ ነው ወታደር ታማኝነት አስር አለቃ እስቲ አሁን መቼ፣ የት፣ እንዴት ውትድርና እንደተቀጠሩና የት እንደተወለዱ በትንሹ። መነገሻ ዋጃ አዲስ አበባ ወረዳ ነው። በአሁን በዛ ሰዓት በዛ
ለቤተሰቦቼ ሲያገለግል ቆየሁት እና ውትድርና እንትኑ እንኳን ትምህርት ደረጃው እንኳን ይሄን አይነት ግማን አልነበረኝም። ግማ እዚህ ጨምሮ ነው እንደገና ለአዲስ አበባ ቅርብ ስለሆነ ነው መቶ አለቃ። እሺ እኔ ግን ሳሪ ህይወት ሳሪማ ወታደር ገብቻለሁ። በትክክል ከዛ ጓደኞቼን በማየት መጀመሪያም ዓላማ ነበረ ወታደራዊ መሆን ጀግንነት። የገጠር ልጅ ሆኜ ነው እንጂ ትምህርት እንዳሁኑ በየቦታ የለም። እዛ ቦታ መማር ነበረብኝ፣ አልተቻለም እና ከዛ ተነስቼ ነው ተደርሰ ገብቼ ነው እስከ 11ኛ ክፍል የደረስኩት። በጣም የሚገርም ነው። ዓመተ ምህረቱንስ ስንት ዓመተ ምህረት ነው የተቀጠሩት? በ1960 ዓመተ ምህረት ተቀጠርኩ። 60 ዓመተ ምህረት ይገርማል። 60 ዓመተ ምህረት ተቀጥሬ ከዛ ማሰልጠኛ ጅማ ሄድኩኝ። ራሳዊ ሰጥቶ ቆይታስረኝ ጅማ ሄድኩኝ። በጅማ ልዩ ልዩ ወታደራዊ ስልቶችና ኮማንዶ በጅማ ነው የተማርኩት። ከዛ ትምህርቱን የማነው ፈተናውን ጨርሼ ጎጃም ክፍለ ሀገር የጎጃም ገበሬ ለአንድነት የሚገብርኝ ብሎ አመፅ ዳንሱ ገባ ወደ ጎጃም። ሰላምን ለማረጋጋት በጣም ጥሩ። ወዘር ሰላም ተረጋጋ በአንድ አመት። ከዛ ደግሞ ወደ ባሌ ክፍለ ሀገር ዋቆ ጀነራል አንቱ በአመፁ ጊዜ ወደ ባሌ ክፍለ ሀገር ዋቆ እጃቸው ሰጡ። ጀነራል ናቸው። ጀነራላቸው በራሳቸው የሾሙት ናቸው እሳቸው። ከዛ ወደ ኤርትራ ክፍለ ሀገር በ63 ዓመተ ምህረት ሄድኩኝ። ያልፋለሁ የሚገርም ነው። ከ63 እስከ 66 ናቅባ ነበርኩ። ከዛ ወደ አፋር ብዛይ አደቀኝ የሚባል አውራጃ ተዛወር ተፈራዊ ባቻላወጡ። ከዛ እንግዲህ ያው ጊዜ የከፋ ሲመጣ መርጠኛ ወደ መርጠኛ ተዛወርኩ። በኮማንዶ ትምህርቶት ወደ ሀገር ቤት ከተመለሱ እንደው ከሰው ጋር ተጋጭቶ ትንሽ አሳይተው ያውቃሉ? ለጠላት ነው እንጂ ለወገን እየሰነዘሩ ቃለ መሃላ አለ። ውድ ተመልካቾቻችን እነዚህ ጀግኖች ዛሬ የውትድርና ሙያ ወይ ደግሞ አገልግሎታቸውን ለማስተዋወቅ ብቻ ሳይሆን ትልቁን ለዲሲፕሊን ወይ ደግሞ ለወጣቱ አሪያ የመሆን ወይ የነገ መንገድ ስንቅ የመሆን ትምህርት እየሰጡ ነው። እኔ ላይብረሪ ብያቸዋለሁ። መጽሐፍቶች እናንተ የምትሉትን በሏቸው። ወደ ጓድ መቶ አለቃ ድመለስ። ጓድ መቶ አለቃ እንግዲህ ይቅርታ ለአጠራሪ የቀድሞም ላስታውሳችሁ እያልኩኝ ነው ጓድ የምለው። መቶ አለቃ በጣም የሚገርም የመቶ አለቃ ህይወት ብዙም አይተናል፣ ግን ተዘርዝሮ የሚያልቅ አይደለም። ከጓደኛ ጋር ከ10 አለቃ ጋር የኤርትራ ምድር እንዳለ ሆኖ የውትድርና ቤት እንዳለ ሆኖ እስካሁንስ ድረስ ምን አቆራኛቸው? ምንድነው ይሄ በእውነት ሰው ልጅ ወገን ወይም ዘር ለይተን ወታደር ቤት አንቀጠል። ወታደር ቤት ወታደር ነው። ማንኛውም ሰው ሰው ነው። በእኛ ጊዜ በእርግጥ ሴት ብዙ ወታደር የለም። በአሁኑ ሰዓት ሴቶች ተሳስቦ ያላቸው እና ጓደኛዬ የጦር ሜዳ ጓደኛዬ ያ የአብርጅነት የጦር ሜዳ ያቺ ኮዳ ውሃ ማለት የኮዳ ውሃ በጣም ያፋቅራል። ሁሉም ሰው ተወዳዳሪ ነው። ችግርን በጋራ የምትካፈለው የምትመገበው ከተረፈው ውሃ አጣው እኔ ስላጠጣኝ ተካፍለን ነው ህይወት የምናሳልፍ እንጂ ድልን ማግኘት ወይም ወገንን ማስከበር ሀገራችንን ለማስከበር የምችለው ተደራጅተን ነው እንጂ አንድ ሰው ብቻ ትግል አይደለም። እናት አለ እንተሳሰብ ነው አንድን ድል ማግኘት የምችለው ያለምከውን ዓላማ ከግቡን ማድረስ የምችለው በዛ መልኩ ነው። ያ ነው ያቆራኘን። ይበልጥ ደግሞ እኔ ያተዋውቀን አሁን ልጅም ሆነን
እነሱ አጋጣሚ ቀድሞ መጥቶ አዲስ አበባ ላይ ቤታቸውን ሲመሰርቱ እኔም ደግሞ ከምርኮ ተመልሼ እዚህ ቦታ በጥየቃ በምንም ተገናኝተን እስከዛ ድረስ አብረን ኖረናል። አብረን ነው ያለነው። ያቺ አሁን ምን ጊዜም አልረሳም። በተለይ አካለ ጉዛይ አብረን የተገናኘባት ዲቀይ የምትባል ቦታ አካለ ጉዛይ አውራጃ ነው። አስመራ 100 ኪሎ ሜትር ወደ ዛላንበሳ ትቀርባለች እና ያቺ ቦታ ነች በአእምሯችን ውስጥ ካርታው አለ። እንዴት አቀማመጣችን፣ እነሱ የሚኖርበት ቤት፣ የት ቦታ ግዳጅ እንደሚወጡ፣ የት እኔም 10ኛ ክፍል 12ኛ ከ10ኛ ክፍል ወጥቼ ነው ወታደር ቤት የገባውና እስከ 12ኛ ክፍል እንደገና ከ7 ዓመት በኋላ 9ኛ ክፍል ጀምሬ ነው ገና 12ኛ ክፍል የማታ ትምህርት ጨረስኩ። በውስጣችን የተቀረጸ ነገር አለ። አሁንም ኤርትራን የማላውቃቸው አውራጃዎች ካልሆኑ በስተቀር የማውቃቸው አእምሮዎች ተቀርጾ ነው ያለው። አንድ ግን የታሰርኩበት ቦታ ራሱ የተፈጥሮ እስር ቤት ነው። ተራራው ራሱ ጋር እንደገና በዛ ላይ ደግሞ 4 ሜትር ግንብ ተገንብቶ እዛ ውስጥ ኖረ ወጥተ ህይወት ዘርተህ ሰውን ወገንን ስታገኝ ፈጣሪ መቼም ምስጋና ያንሰዋል ነው። ምን ማለት እንደሚገባኝ አላውቅም። 10 አለቃ ባጫ ጅዳ በኤርትራ ምድር ትዳር ይዘህ ልጆች አፍርተህ በልጆችም ደግሞ ወንድም አፍርተህ ሁሉን ነገር አድርገህ ከኤርትራ ምድር ወደ አዲስ አበባ ስትገባ በሰላም ምንም ነገር ሳትቀር ሰው ብዙ ችግሮችን ሳይ ብዙ ውጣ ውረዶች ሲያሳልፉ እንደው የሆነ ወሬ ይሹካልኝና ድመት ሳትቀር ነው ይዞ የገባ አዲስ አበባ የሚባል ሰማሁ። እውነት ነው ይሄ ነገር? ድመት እንዴት ተገኘ? ለመድቻ ተጽጓት በላብራንት ካርቶን በአውሮፕላን ነው። የሚገርም ነው። መታደል ድመቷን ግን ሜዳ ላይ አታስቋት ለባለቤት ያጠጣ መታደል ነው። ስለዚህ እዛው አስቀራት ማለት ነው ድመቷን። በጣም ደስ ይላል። በሰላማዊ ንቃሳ ይሆን ጋና ይችላል። በጣም ግሩም በጣም ግሩም። ስለዚህ ምንም ነገር ሳይቀር በሰላማዊ መንገድ መጥቶ አዲስ አበባ ቁጭ አልክ። ከዛ ደግሞ አልፎ መጣና የመቶ አለቃ ቤተሰብ ልጃችን ዘርገርም አንደኛው ልጃችን መጣ ብሎ ጎረቤታቸው እንደሆነ እንድትሆን አደረጉ። ይሄ ከዚች ትንሽ ብታወጋን እኔ ቤታቸውም የግርማ አባት የተከበሩ ናቸው፣ ማስተዋወቅ ናቸው። እናታችንም እንደዚህ ናቸው እና መሬት ለተወሰጡ እንግዲህ አያውቁኝ ዘሬን አያውቁም። በዳምቦ ነኝ የምጠቀው እዚህ ነው ተወሰደ እዚች ቦታ ተወሰደ ዛሬ አንድ መጣር ማለት ነው። እንግዲህ በሱ ተዛዝ ሊሆን ይችላል። 800 ካሬ ሜትር መሬት ሰጡ። እንግዲህ ምን እንላለን? ሁለቱም በመልካም ሁኔታ ተሸኝተዋል። ነፍሳቸው በሰላም በአጸደ ገነት ትረፍ፣ ዘራቸው ይባረክ ነው የምንለው። አዎ ይሄ ደስ ይላል። እንግዲህ አሁን ፕሮግራማችን እያለቀ ስለሆነ ወደ ማጠናቀቂያ እየሄድን ነው። የምታስታውሱ የምታመሰግኗቸው ጓደኞቻችሁ ካሉ በአካባቢም የምታስተላልፉ ነገር ካለ አንዳንድ ደቂቃ ጊዜ ልስጣችሁ። አመሰግናለሁ። እኔ በእውነት ትልቁ ነገር እኔ የማመሰግነው ፈጣሪ ነው። አምላኬን አመሰግናለሁ። ምስጋና ይድረሰው። በቀጣይ ደግሞ እናቴና አባቴ እኔን ከፈጣሪ አግኝቶ እኔ ተፈጥሬ ያገለግል ወንድም እህቶቼንም ተፈጥሮ ዛሬ አብዛኛው በህይወት ባይኖሩም እግዚአብሔር የተመሰገነ ነው። ሁላችንም ወደዛ ነው የምንሄደው። አዎ ሰው ተራ በተራ የለ ብዙ ጓደኞች ነበሩኝ። አሁን ስማቸውን ባላስታውስ፣ በተለይ እኔ ምርኮ ላይ ሆኜ ወሎ ውስጥ የነበረ አንድ መሰለ ተሰማ የሚባል ጓደኛ ሻምበል ማዕረግ ያለው የግራ የሆነ ሰው ብዙ ነገር እውነት እዛ ውስጥ ልዩነት አለ። ወዳም እንደገፉ ከሻዕቢያ ጋር ዘርቤ ጋር የሚሉ ወታደሮች ነበሩ።
ብቻ አይደለም ጓደኛን ይዘህ ውጣ ብሎ ይናገራል። እነዛ ያ በተለይ ከኔ ጋር የነበረ ጓደኛዬ መሰለኝ ተሰማ በእውነት ክብር ይስጠው፣ በህይወት ካለ አሁንም ክብር ይስጠው፣ እድሜና ጤና ይስጠው። ጀግና ጓደኛ ነበረኝ። የተለየ ምስጋና የማቀርበው ለሱ ነው። መቶ አለቃ ጥሩ ነው። አስር አለቃ ባጫ እስቲ እኔ ጥሩ ጓደኛ አለኝ። ቀኝ እጄ ነው የማስበው የምገምተው የምወደው ጓደኛዬ ሰው ያደረገኝ መቶ አለቃ ግርማ ደስ ይላል ጽናታችሁ። በጣም አመሰግናለሁ። እንግዲህ አሁን ወደ ማጠቃላይ እየሄድን ነው። ፕሮግራማችን ልንጨርስ ነው። መቶ አለቃ አንዲት ነገር ጠይቆታለሁኝ። ምንድነው? ወጣትነት የወርቃማ ህይወት ነው። ወርቃማ ህይወቱን በበረሃ በትግል አሳልፈዋል ለሀገሮት ለዳር ድንበር። ዛሬ እስቲ ለዛሬው ትውልድ ለወጣቱ ወርቃማ እድሜውን ምን ማድረግ እንዳለበት እዚህ ላይ ቢያሰፍሩልን በአክብሮት ግን አለው። መቶ አለቃ ለወጣቱ ያስተላለፉት መልእክት ሀገርና ወገንን አክብሩ፣ ሀገር ወዳድ ሁኑ፣ በእግዚአብሔር ስም አደራ እላቸዋለሁ ነው ያሉ። እጅግ እናከብራለን መቶ አለቃ። አስር አለቃም በዚቹ ጋር የተሰማሁትን በአንድ መስማት ባልዘለለች የሚያስተላልፉት መልእክት ካለ ስለ ቤተሰቦት ሌላ ጊዜ እንመጣበታለን። ስለ ድመቷ አንስተን ስለ ቤተሰብ ማንሳታችን አይቀርም። በተመሳሳይ ፕሮግራም እንገናኛለን ይላለን። እጅግ እናመሰግናለን ውድ ጀግኖቻችን። ማታለቃም ይችላል ማለት ውድ ተመልካቾቻችን ጀግኖቻችን ዛሬ የጦር ሜዳ ድል እዚህም ደግሞታል በማን ምን ሰራ የሳሎን ወጋችን ላይ። እጅግ አመሰግናቸዋለሁ። ውድ ተመልካቾቻችን ማን ምን ሰራ በሳሎን ወጋችን ላይ ተገኝተው ጀግኖቻችን ዛሬ ብዙ ታሪክ አውጥተናል። ለሀገር የሰሩትን መስዋዕትና ገድላቸውን አውጥተናል። ገድላቸው በዚች በአንድ ጀንበር የሚያልቅ ገድል አይደለም። ወደፊት በሚቀጥለው ፕሮግራም እስከምናገኛቸው አሁን ወደ ሚቀጥለው ፕሮግራም ከጀግኖቹ ጋር እንሄዳለን። ተከተሉ። በመታደማችን በጣም ደስተኛ ነኝ። እግዚአብሔር ያክብርልን። ፕሮግራሜን አክብራችሁ እንግዶቼ ስለሆናችሁ እጅግ አመሰግናችኋለሁ። ማን ምን ሰራ እናውጋ በሳሎናችን የመጀመሪያ እንግዶች ናችሁ። ቀጣይ ሌላ ብዙ ፕሮግራም ላይ እንደምንገናኝ ተስፋ አደርጋለሁ። ፈጣሪ ይባርክልን። እግዚአብሔር ይስጥልኝ። ይህ የማን ምን ሰራ የሳሎን ወጋችን ነው። የጀግኖችን ታሪክ ስናወሳ ተለያይቶ በናፍቆት የሚሰቃዩ ቤተሰቦችንም አንርሳ። ታሪክን ለሰሙ ሚዲያ መንገር፣ ሀገርን በጋራ መገንባት፣ ትውልድን ማስተማር። ምርትና አገልግሎቶን እያስተዋወቁ ሰሙ ሚዲያን ይደግፉ። ቀጣይ በሌላ ፕሮግራም እስክንገናኝ በቸር ሰንብቱ። በስልኮቻችን ይደውሉልን። ሰሙ ሚዲያ